የኢትዮጵያ የመንግስት ኮሙኒኬሽን አገልግሎት የኢትዮጵያ ጦር በ3 ግንባሮች ድል ማድረጉን ዛሬ አስታወቀ። የኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ዛሬ በሰጡት መግለጫ የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሺያና ፋኖ በጋሸና በወረኢሉና በሸዋ ግንባሮች በህወሓት ተይዘው የቆዩ የተለያዩ ከተሞችን መልሰው መቆጣጠራቸውን አስታውቀዋል። በደቡብ ምዕራብ ናይጄሪያ ግዛት ካኑ ትናንት ከአቅሟ በላይ ሰዎችን ጭና ስትጓዝ የነበረች ጀልባ ሰጥማ በውስጧ የነበሩ 29 ሰዎች ሞቱ። የደረሱበት ያልታወቀ 13 ሰዎች ደግሞ እየተፈለጉ ነው። 7 ሰዎች ከአደጋው ተርፈዋል። ጀርመን ውስጥ በሁለተኛው የዓለም ጦርነት ወቅት ከአውሮፕላን የተጣለ ቦምብ ዛሬ ፈንድቶ 3 ሰዎች አቆሰለ። ቦምቡ የፈነዳው ከደቡብ ጀርመኗ ከተማ ሙኒክ ዋናው ባቡር ጣቢያ 1 ኪሎ ሜትር ርቀት ላይ በሚገኝ የግንባታ ስራ ይካሄድበት በነበረ ስፍራ ላይ ነው። ዜናው በዝርዝር የኢትዮጵያ ጦር በ3 ግንባሮች ድል መቀዳጀቱን የኢትዮጵያ መንግስት አስታወቀ። የኢትዮጵያ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ዛሬ ጠዋት ለጋዜጠኞች በሰጡት መግለጫ የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሻና ፋኖ በጋሸና በወረኢሉና በሸዋ ግንባሮች በጋራ ባካሄዱት ውጊያ በህወሓት ተይዘው የቆዩ የተለያዩ ከተሞችን መልሰው መቆጣጠራቸውን አስታውቀዋል። ሚኒስትሩ እንዳሉት በጋሸና ግንባር 3 ከተሞችና አካባቢያቸው በኢትዮጵያ ጦር እጅ ገብተዋል። ጋሸና የነበረው የህወሓት ምሽግም ተሰብሯል። በጋሸና ግንባር ጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተራ የያዘውን የአካባቢውን ሲቪል ማህበረሰብ በማስገደድ የገነባውን ባለብዙ እርከን የኮንክሪት ምሽግ በተቀናጀ እቅድ የአመራር ጥበብና ቴክኖሎጂ በመታገዝ በአነስተኛ ሰብአዊና ቁሳዊ መስዋዕትነት በክቡር ጠቅላይ ሚኒስትራችን በሚመሩ የቁርጥ ቀን የኢትዮጵያ ልጆች ምሽጉ ተሰብሯል። ዶክተር ለገሰ እንደተናገሩት ዘመቻ ለህብረ ብሔራዊ አንድነት በተባለው በዚህ ውጊያ የተሰበረው ምሽግ ህወሓት ለበርካታ ወራት ዘረፈ ባሉት ሀብትና የአካባቢውን ህዝብ በማስገደድ የገነባው ነበረ። በዚህ ግንባር በርካታ የነፍስ ወከፍ የቡድንና ከባድ መሳሪያዎችም ተማርከዋልም ብለዋል ሚኒስትሩ። በሚኒስትሩ መግለጫ መሰረት የኢትዮጵያ ጦር ጋሸናን መያዙ ሌሎች በህወሓት የተያዙ በአካባቢው የሚገኙ ከተሞችን ለመቆጣጠር የሚያመችና ጠላት ያሉት ኃይል ከአካባቢው የሚወጣበትን እድል የሚዘጋም ነው። የወገን ጦር ጋሸናን መቆጣጠሩ ጠላት በላሊበላና በሰቆጣ በወልዲያና ደሴ የተቆጣጠራቸውን አካባቢዎች በአጭር ጊዜ ውስጥ ለማጽዳት መንገዱን የተመቻቸ ያደርገዋል። በአንጻሩ ለጠላት ወገን የዘረፋቸውን ንብረቶችና ራሱን ይዞ ለመውጣት የሚያስችለውን እድል ሙሉ በሙሉ ዘግቶበታል። የወረራ ህልሙንም እንዲከስም አድርጓል። የወገን ጦር ጋሸናና አካባቢውን ከመቆጣጠር አልፎ በላሊበላ ወልዲያና ወገል ጤና አቅጣጫ ወደፊት በአሁኑ ሰዓት እየገሰገሰ ይገኛል። በወረኢሉ ግንባር ደግሞ የጃማ ደጎሎ፣ ወረኢሉ፣ ገነቴ፣ ፊንጮፍቱና አቀስታ ከተሞች በሸዋ ግንባርም መዘዞ፣ ሞላሌ፣ ሸዋሮቢትና አካባቢው ሙሉ በሙሉ ከህወሓት ነፃ ወጥተዋልም ብለዋል። ቀደም ሲል በምስራቅ ግንባር የኢትዮጵያ ጦር መልሶ በተቆጣጠራቸው ባሳጊታ፣ ቡርቃ፣ ዋኢማ፣ ጭፍቱ፣ ድሬ ሮቃ፣ ጭፍራና አለሌ ሱሉላ ከተሞች የአካባቢው አስተዳደር ወደ ቦታው ተመልሶ እያደራጀ መሆኑንም ሚኒስትሩ ገልጸዋል። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው ተቃዋሚው የቦሮ ዴሞክራቲክ ፓርቲ አባላትና ደጋፊዎቹ ግጭት ወደሚካሄድበት የክልሉ ዞኖች እንዲዘምቱ ጥሪ አቅርቧል። የፓርቲው የፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ ለዶይቼ ቬለ እንደነገሩት ፓርቲው የዘመቻውን ጥሪ ያደረገው በክልሉ ካማሺና መተከል ዞኖች ያለውን የጸጥታ ችግር ለማቃለል ነው። ከሱዳን ጋር በሚዋሰነው በክልሉ ድንበር በኩልም በተደጋጋሚ ለማሸበር የሚገቡ ኃይሎችን ለመመከት የፓርቲው ደጋፊዎች ከዛሬ ጀምሮ በሚቀጥሉ 7 ቀናት ውስጥ እንደሚዘምቱ ኃላፊው ተናግረዋል። እኛ እንደ ድርጅት ወቅታዊን የሀገሪቱንም ሆነ የክልሉን ነባራዊ ሁኔታ ግምግመን መላው የድርጅታችን አመራሮችና አባላት ይሄንን ሀገራዊ ጥሪ ተቀብለው ዘመቻውን እንዲቀላቀሉ ነው ውሳኔን ያስተላለፍነው። ከባለፉት 2 ሳምንት ጀምሮ
ከመከላከያው ከልዩ ኃይሉ ጋር ይቀላቀላሉ ማለት ነው። የቤንሻንጉል ክልል ከፍተኛ አመራሮች በበኩላቸው ለመዝመትና አካባቢያቸውን ለመጠበቅ የመሰረታዊ የውትድርና ስልጠና መውሰዳቸውን የቤንሻንጉል ጉሙዝ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ኢሳቅ አብዱል ቃድር ሰሞኑን ተናግረዋል። የክልሉ ርዕሰ መስተዳድር አቶ አሻድሊ ሐሰን እና የክልሉ የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባላት ወደ ግንባር ለመሄድ መወሰናቸውን ፓርቲው ከዚህ በፊት ማስታወቁን የአሶሳ ወኪላችን ነጋሳ ደሳለኝ ዘግቧል። ይህ ዶይቼ ቬለ DW ነው። በደቡብ ምዕራብ ናይጄሪያ ግዛት ካኑ ትናንት አንዲት ጀልባ ሰጥማ በውስጧ የነበሩ 29 ሰዎች ሞቱ። ሌሎች ከ10 የሚበልጡ ሰዎች አልተገኙም። ከአቅሟ በላይ ሰዎችን ጭና ነበር በተባለችው ጀልባ ተሳፍረው ከነበሩ መንገደኞች አብዛኛዎቹ እድሜያቸው ከ8 እስከ 15 ዓመት የሚደርስ ልጆች ነበሩ። የካኑ ግዛት ፖሊስ ቃል አቀባይ ለፈረንሳይ ዜና አገልግሎት እንደተናገሩት እስካሁን የ29 ሰዎች አስከሬን ተገኝቷል። የደረሱበት ያልታወቀ 13 ሰዎች ደግሞ እየተፈለጉ ነው። 7 ከአደጋው ተርፈዋል። ቃል አቀባዩ እንዳሉት ጀልባዋ መያዝ የተፈቀደላት 12 ሰዎችን ብቻ ነው። ሆኖም ሾፌሩ ይህን በመተላለፍ ያሳፈረው ከሚቻለው 4 እጥፍ በላይ ሰዎች ነበረ። ጃፓን ዓለም አቀፍ አየር መንገዶች አዳዲስ የመንገደኞች የበረራ ጥያቄዎችን ማስተናገድ እንዲያቆሙ ጠየቀች። የሀገሪቱ የትራንስፖርት ሚኒስቴር ዛሬ እንዳለው ወደ ጃፓን ለሚደረጉ በረራዎች አስቀድሞ የሚቀርብ አዳዲስ የመንገደኞች የበረራ ጥያቄ እስከ ታህሳስ መጨረሻ ድረስ እንዲቆም ጃፓን ለአየር መንገዶች ማሳሰቢያ ሰጥታለች። ማሳሰቢያው ያስፈለገው ኦሚክሮን የተባለው ልውጥ የኮሮና ተዋሲ በመሰራጨቱ ምክንያት ጥንቃቄ ለመውሰድ መሆኑን ገልጻለች። ይሁንና ከዚህ ቀደም ለበረራ ቦታ የተያዘላቸው መንገደኞች ማሳሰቢያው አይመለከታቸውም። ጃፓንን ያሳወቀችው በኦሚክሮን የተያዙ 2 ሰዎች በሀገሯ ከተገኙ በኋላ ነው። ሀገሪቱ ከትናንት አንስቶ የውጭ ሀገር ጎብኚዎች እንዳይገቡ ከልክላለች። ጃፓንን ጨምሮ 56 ሀገራት አዲሱን ልውጥ የኮሮና ተዋሲ ለመከላከል ካለፉት 3 ቀናት ወዲህ ልዩ ልዩ የጉዞ እገዳዎችን ጥለዋል። በሌላ በኩል አዲሱ ልውጥ የኮሮና ተዋሲ ኦሚክሮን ደቡብ አፍሪካ መገኘቱ ከተሰማበት ከአንድ ሳምንት በኋላ ተዋሲው በተለያዩ ሀገራት እየተዛመተ ነው። የኮቪድ-19 ወረርሽኝ በከፋባት በጀርመን በኦሚክሮን የተያዙ 4 ሰዎች መገኘታቸውን ባለስልጣናት አስታውቀዋል። 4ቱም ሙሉ የኮሮና መከላከያ ክትባት የወሰዱ ናቸው። ብዙም ጠንካራ ምልክቶች እንደማይታይባቸውም ተነግሯል። ቦትስዋና 19፣ ደቡብ ኮሪያ 5፣ ዴንማርክ 5፣ ስዊትዘርላንድ 3፣ ናይጄሪያ 1፣ ብራዚል 2 በአዲሱ ልውጥ ተዋሲ የተያዙ ሰዎች መገኘታቸውን አስታውቀዋል። በደቡብ ጀርመኗ ከተማ ሙኒክ በሁለተኛው የዓለም ጦርነት ወቅት ከአውሮፕላን የተጣለ ቦምብ ዛሬ ፈንድቶ 3 ሰዎች አቆሰለ። በመንገደኞች በሚጨናነቅ አንድ የሙኒክ ባቡር ጣቢያ አጠገብ የግንባታ ስራ በሚካሄድበት ስፍራ በፈነዳው በዚሁ ቦምብ ከቆሰሉት አንዱ ከባድ ጉዳት እንደደረሰበት የሙኒክ ፖሊስ አስታውቋል። ቦምቡ የፈነዳው በግንባታው ቦታ በመሳሪያ የታገዘ ቁፋሮ ሲካሄድ ነበረ። አደጋው የደረሰበት ስፍራ ከዋናው የሙኒክ ባቡር ጣቢያ 1 ኪሎ ሜትር ርቀት ላይ ይገኛል። በአቅራቢያው የሚገኘው ዶነርስ በርገር ብሩክ የተባለው ባቡር ጣቢያ ተዘግቷል። ሁለተኛው የዓለም ጦርነት ካበቃ 76 ዓመታት ያለፈ ቢሆንም አልፎ አልፎ በጀርመን በተለይ ግንባታ በሚካሄድባቸው የተለያዩ አካባቢዎች ያልፈነዱ ቦምቦች ያጋጥማሉ። ሳይፈነዱ ከተገኙ ነዋሪዎች አካባቢውን እንዲለቁ ተደርጎ ባለሙያዎች በጥንቃቄ ያፈነዱታል። ጀርመን ውስጥ በሁለተኛው የዓለም ጦርነት ወቅት የተጣሉ 2000 ቶን የሚመዝኑ ያልፈነዱ ቦምቦች በየዓመቱ ይገኛሉ። በጦርነቱ የብሪታንያና የአሜሪካ ጦር አውሮፕላኖች ባካሄዱት ድብደባ 1.5 ሚሊዮን ቶን በሚመዝኑ ቦምቦች 600,000 ሰዎች ተገድለዋል። ባለስልጣናት እንደሚሉት ያኔ ከተጣሉት ቦምቦች 15 በመቶ አልፈነዱም። አንዳንዶቹም ከመሬት በታች 6 ሜትር ርቀው ተቀብረዋል። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ የኢትዮጵያ የመንግስት ኮሚኒኬሽን አገልግሎት የኢትዮጵያ ጦር በ3 ግንባሮች ድል ማድረጉን ዛሬ አስታወቀ። የኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ዛሬ በሰጡት መግለጫ የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሺያና ፋኖ በጋሸና በወረኢሉና በሸዋ ግንባሮች በህወሓት ተይዘው የቆዩ የተለያዩ ከተሞችን መልሰው መቆጣጠራቸውን አስታውቀዋል።
በደቡብ ምዕራብ ናይጄሪያዋ ግዛት ካኑ ትናንት ከአቅሟ በላይ ሰዎችን ጭና ስትጓዝ የነበረች ጀልባ ሰጥማ በውስጧ የነበሩ 29 ሰዎች ሞቱ። ጀርመን ውስጥ በሁለተኛው የዓለም ጦርነት ወቅት ከአውሮፕላን የተጣለ ቦምብ ዛሬ ፈንድቶ 3 ሰዎች አቆሰለ። ዜናው በዚሁ አበቃ።